ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን ሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤተልሔም መምሩ ነኝ። አብራችሁን ቆዩ። በከፋ ዞን የበጋ መስኖ ስንዴ ልማትን ለማጠናከር በትኩረት እንደሚሰራ ተጠቆመም። በ2018 የበጋ መስኖ ስንዴ ዘር ልማት ይፋዊ የማስጀመሪያ መርሃ ግብር በከፋ ዞን ዴቻ ወረዳ በዮካ ቀበሌ የተለያዩ ባለድርሻ አካላት በተገኙበት ተጀምሯል። ዘገባው የባልደረባችን ሀብታም ወልደስላሴ ነው። አማኑኤል ክንፌ እንደሚከተለው ያቀርበዋል። የውሃ አማራጮችን ተጠቅሞ ለማልማት የሚያስችል አቅም በሚገኝበት የከፋ ዞን ግብርናን ከዝናብ ጥገኝነት ለማላቀቅ ጥረት መጀመሩን ነው የዞኑ ግብርና አካባቢ ጥበቃና ህብረት ስራ መምሪያ ምክትል ኃላፊና የእርሻ ዘርፍ ኃላፊ አቶ አክሊሉ አማደ በመርሃ ግብሩ ላይ ባደረጉት ንግግር ያብራሩት። የበጋ መስኖ ስንዴ ሲነሳ እንደ ሀገር አንገታችንን ቀና ያደረግንበት በዋናነት ሀገራችን ኢትዮጵያ በበጋ ስንዴ ማልማት ትችላለች ብቻም ሳይሆን ውጭ ኤክስፖርት ማድረግ ትችላለች የሚለውን ተግባራዊ ያደረግንበት በመንግስታችን ፓርቲያችን የሚመራ ትልቅ ኢኒሺዬቲቭ ነው። ከዚህም አንጻር በዞናችን የጀመርነው የዛሬ 4 አመት ነው። 5 ዓመት በዚህ አመት የጀመርነው ስንጀምር 2014 ዓመተ ምህረት ወደ 250 ሄክታር አልምተናል። እንደዚሁም 2015 16 17 ላይ የማሳ ስፋቱ የአርሶ አደር ግንዛቤ አጠቃላይ የአመራርና የባለሙያ እውቀት እየጨመረ ነው መጣው። ዞኑ ለበጋ መስኖ ስንዴ ልማት ምቹ መሆኑ የተጠቆመ ሲሆን በዘርፉ የተጀመረውን እንቅስቃሴ ለማጠናከር የተሰራ መሆኑንም ገልጸዋል። አካባቢያችን ስንዴን ማልማት ይቻላል፣ ከመኸር በበለጠ ማልማት ይቻላል የሚለውን ያረጋገጥንበት ስለሆነ ይህንን በሚገባ መያዝ ነው የሚያስፈልገው። ከዚህ አንጻር እንግዲህ በዚህ አመትኛ በ2018 ላይ በዞን ደረጃ 2422.75 ሄክታር አልምተን ከዚህም በሄክታር ወደ 35 ኩንታል አግኝተን ከዚህ ወደ 84000 ኩንታል እናገኛለን ብለን ነው ያሰብነው። ከዚህ አንጻር ዴቻ ወረዳ በዋናነት ባለፉት 4 አመታት በርካታውን ሚና የተጫወተ ትልቁን ድርሻ ተወጣ ወረዳ ነው። ከዚህ አንጻር እሱም 334 ሄክታር ያለማል ብለን ነው ያስቀመጥነው። አሁን ዛሬ ላውንች ያደረግንበት ዮካ ቀበሌ ባለፉት 4 አመታትም እንደ መንግስት ብቻ ሳይሆን እንደ ፓርቲ የተቀመጡ ኢኒሼቲቮችን ጭምር በማሳካት በተራጀ መልኩ ሲያለማ የነበረ አካባቢ ነው። የዴቻ ወረዳ ዋና አስተዳዳሪ አቶ ወንድም አደመ በበኩላቸው የማምረት አቅምን በማሳደግ በምግብ ራስ መቻል የተደረጉ ካሉ ጥረቶች አንዱ የበጋ መስኖ እርሻ ማጠናከር መሆኑንም አንስተዋል። በወረዳችን ዮካ ቀበሌ ላይ ነው የምንገኘው። ይሄ ቀበሌ ቀደም ሲል የበጋ ስንዴን በተለያየ ጊዜ በመፈጸም የሚታወቅ ቀበሌ ነው። መስኖ ካናል አለው። ቢያንስ ወደ 12 ሄክታር ኩታ ገጠም መሬት ነው ያለውና እዚህ ቦታ ላይ ዛሬ ተገኝተን የማስጀመሪያ ፕሮግራም ስናደርግ በተመሳሳይ በወረዳችን ካሉት 43 ቀበሌዎች 28ቱ ላይ ለይተን ነው እየሰራን ያለ ነው። በ28ቱ ቀበሌዎች በተመሳሳይ በዚህ ልክ እየተጀመረ ነው ያለው። ስለዚህ አጠቃላይ እቅዳችን 334 ሄክታር እናከናውናለን ብለን ነው የጀመርነው። ስለዚህ አሁን ባለቤት ያስገኘ ነው ወደ 165 ሄክታር በዘር በሌሎች ምርጥ ዘርና ግብዓት በሙሉ ቴክኖሎጂ እንዲለሙ የማድረግ ስራዎች ላይ ጨርሰናል። ከተረጅነት ወደ ምርታማነት ለመሸጋገር እየተሰራ መሆኑን ጠቁመው የዘርፉ ባለድርሻ አካላት ተግባሩን ውጤታማ ለማድረግ እንዲተጉም ጠይቀዋል። እንደ አጠቃላይ ከዚህ ከ5 አመት በፊት በነበረን ጅማሬ እንደ ወረዳችን በ10 ሄክታር ነው ጀመርነው። ዛሬ ላይ በእቅድ ደረጃ 334 ባለቤት ማስገኘት መሬት ልየታ ላይ ወደ 190 ሄክታር ነገር ግን በዘር ያስደገፍነው በግብዓትና በዘር ያስደገፍናቸው 165 ሄክታሮችን አጠቃላይ በ28ቱ ቀበሌ ላይ ለመፈጸም ችለናልና ቀጣይነት ያለ ነው። ስለዚህ አሁን ባለን ነባራዊ ሁኔታ የመሬት እርጥበትን በመጠቀም የምናለማቸው አካባቢዎች አሉ። የመስኖ ካናሎችን አልፎም የተለያዩ ጉሬና ምንጮችን በመጠቀም ለማልማት ነው ተዘጋጅተን አጠቃላይ ዛሬ ፕሮግራሙን በዚህ ቀበሌ ላይ እያስጀመርን ያለ ነው። ቀበሌው ልምድ አለው፣ ለሌሎችም ሰፊ ልምድ እየሰጠ ያለ ቀበሌ ነው። ስለዚህ በአደረጃጀት በተሻለ ሁኔታ እየሰሩ ይገኛሉ። እዚህ ቦታ ላይ ግን ቀጣይ እንደ ወረዳችን መስፋት አለበት። ሰፊ መሬት አለን። 334 ሄክታርን ወደ 1000 ቤት እጥፍ ለማሳደግ ቀጣይ ያለንን በዚህ ሰዓት እየዘራን ያለነው ዘር ወደ ምርጥ ዘር በማሳደግ በራሳችን ዘር ሰፊ ማሳ ለማልማት ቀጣይ ሰፊ እቅድ አለንና እንደ አጠቃላይ ከ5 አመቱ ልምድ የወሰናቸውን ጥሩ ተሞክሮ በመውሰድ ዘንድሮ ላይ እየሄድን ያለነው በጣም ውጤታማ ስራ ስለሆነ በአጠቃላይ
በ28ቱ ቀበሌ ላይ ቅድም ያለውን እቅድ ለመፈጸም ከፍተኛ እንቅስቃሴ እያደረግን ነው ያለነው። የወረዳው ምክትል አስተዳዳሪና የግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ኃላፊ አቶ ወንድም ወልዴ በበኩላቸው ከ334 ሄክታር በላይ ማሳን በበጋ መስኖ ስንዴ ለመሸፈን ታቅዶ ወደ ስራ መገባቱንም አስታውቋል። በጋ መስኖ ስንዴ አንጻር ዘንድሮ እንግዲህ 3ኛና 4ኛ ዙር ነው እየዘራን ያለ ነው። እንግዲህ የበጋ መስኖ ስንዴ ያው እንደ ሀገራችን እንደ አካባቢያችን እንደ ወረዳችን አዲስ ኢኒሼቲቭ ነው። ከአዲስ ኢኒሼቲቭ ካልተለመደው ወደ መደበኛ ወደ ተለመደው እርሻ ዙሯል ማለት ነው። አርሶ አደሩም የኛ ባለሙያም እኛ ራሳችንም በሆን በጋ ስንዴ መስኖ የሚለው ያልተለመደ መደበኛ ያልሆነ እርሻ የነበረው አሁን ለኛ መደበኛ ሆኖ አርሶ አደሩ መቼ ነው በጋ ስንዴ የሚመጣው እያለ በራሱ እየጠየቀ የሚያርስበትና ወቅቱን ጠብቆ ዘርቶ ቶሎ ወደ ቀጣይ ምርት የሚለቅበትን ማሳ የሚዘጋጅበት ነው። ውሃ መስኖ ያስፈለገው የውሃ እጥረት ሲኖር ነው። እንግዲህ እኛ አስቀድመን እየገባን ስለሆነ በተፈጥሮ የሚዘንበውን ዝናብ በመጠቀም እርጥበትንም ተጠቅመን በወቅቱ ዘርተን አሁን በወቅቱ ዘርተን ከምናገኘው ሩዝና ስንዴ ባሻገር ደግሞ ቀጣይ በቆሎ አለን በልግ አዝመራ። ለዚህ ለበልግ አዝመራ በፍጥነት እንዲለቅ አድርገን ቀጥታ ወደ በቆሎ የሚለቅበትና አንድም ማሳ በአመት ከ1 እና ከ3 እርሻ ተርሞች በላይ አርሰን ውጤት ለማምጣት እያሰብን ስለሆነ የቢሮ ባለሙያም ያልተቋረጠ ክትትልና ድጋፍ አድርጎ የውሃ ማጠጣት የመንከባከብ የአረምና ተባይ ክትትልና ቁጥጥር የኬሚካል አጠቃቀም በሚገባ ተከታትሎ ምርትና ምርታማነትን ማረጋገጥ መቻል አለብን ነው። ጣቢያችን ያነጋገራቸው በመርሃ ግብሩ ላይ የተገኙ አርሶ አደሮች በበኩላቸው በመንግስት ትኩረት ከተሰጠባቸው ተግባራት መካከል የበጋ መስኖ ስንዴ አንዱ መሆኑንም ገልጸዋል። ቀደም ሲል ጾም ሲያድር የነበረውን በበጋ መስኖ መሸፈን በመቻላቸው የምግብ ዋስትናን ለማረጋገጥ እንደሚያግዛቸውም ተናግረው ከአመራር አካላት በተጨማሪ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ወጣቶችና ሴቶች በመርሃ ግብሩ ላይ ተገኝተዋል። በትራንስፖርት ዘርፍ ቅሬታ የሚያስነሱ ችግሮችን ለመቅረፍ በትብብር መስራት እንደሚገባ ያነጋገርናቸው የሺሾ እንደ ወረዳ ነዋሪዎች ተናገሩም። በዘርፉ የሚስተዋሉ ችግሮችን በመቅረፍ የአገልግሎት አሰጣጡን ለማሻሻል ዘርፈ ብዙ ጥረቶች በመደረግ ላይ መሆናቸውን የወረዳው ትራንስፖርትና መንገድ ልማት ጽሕፈት ቤት አስታውቋል። ተጨማሪ አለን። በትራንስፖርት ዘርፍ የሚስተዋሉ ችግሮችን በመቅረፍ የአገልግሎት አሰጣጡን ለማሻሻል ዘርፈ ብዙ ጥረቶች በመደረግ ላይ መሆናቸው ይታወቃል። ይሁን እንጂ አሁንም ቢሆን አልፎ አልፎ በዘርፉ ቅሬታ የሚያስነሱ ችግሮች እየተስተዋሉ መሆኑ ተጠቁሟል። በጉዳዩ ያነጋገርናቸው የሺሾ እንደ ወረዳ ነዋሪዎች በአካባቢያቸው የታዘቡትን ችግር ጠቁመውናል። አታደርግ ማድረግ ሙስና ነው። እንደኔ አንዳንዴ ሲያስብ ሙስና ነው ማለት ነው። ባለድርሻ አካላት ስጥ የተባለውን ትቶ አሳልፎ መስጠትም ሙስና ስለሆነ ደግሞ ውሰድ የተባለውንም አስቀርቶ ይሄንም ውሰድ ባለሀብቱም አስቸጋሪ ስለሆነ ባለሀብቱን መቆጣጠር የሚችል አካልም መቆጣጠር አለበት። ህብረተሰቡ ራሱን የሰጠውን ብር የሰጠውን እንግዲህ ላብ ነው ብር የሰጠውን ብር እውነታውን ወጥቶ እንግዲህ እነሱ ባያውቁም ካወቀበት የመንገድ ትራንስፖርትን የትራፊክን ቁጥር ይዞ መደወል አለበት፣ ሜሴጅ መጻፍ አለበት፣ ጥቆማ ማድረስ አለበት። መንግስቱ በራሱ አቅጣጫን ጠብቆ እየሰራ ነው። ግን ከህብረተሰብ የሚጠበቀው ነገር ከነጭምር መጠበቅ ያለበት ነገር ምንድነው? ትክክለኛ መረጃውን ማድረስ አለበት። ካም በኋላ ከኔ መጠበቅ ያለበት ታሪፍን ከከፈልኩ ታሪፍ የከፈለ ሰው ላይ በጣም ቅጣት በራሱ ቅጣት ቢወሰድ ይሻላል ብዬ አስባለሁ። ምክንያቱም እኔ አሁን 150 መከፈል ያለበት ብር 150ውን 300ን ከፍዬ ትክክለኛ መረጃውን ማይሰጥ ከሆነ በኔ እርምጃ ቢወሰድ ነው የሚሻለው። በኔ እርምጃ ይቀድምና ከዛም አንድ ሁለት ሰው ትምህርት ቢወሰድ ካም በኋላ መንገድ ደህንነትም ይጠበቃል፣ መንግስት አሰራርም አይበላሽም፣ በጥሩ ስራ ይታያል ብዬ አስባለሁ። በሺሾ እንደ ወረዳ ትራንስፖርትና መንገድ ልማት ጽሕፈት ቤት የመንገድ ትራፊክ ደህንነት ስራ ሂደት አስተባባሪ አቶ ደነቀ ገበየው በበኩላቸው ህገወጥ የታሪፍ ጭማሪን ለመከላከል በሚደረገው ጥረት ተገልጋዩ ህብረተሰብ ከመንግስት ጎን መሆን አለበት ብለዋል። ከዚህ በፊት እስከ 50 ኪሎ ሜትር በታች የሆነ መንገድ ላይ ቲኬት አይሰጥም ነበረ። ቲኬት የተጀመረው አሁን ቅርብ ጊዜ ነው። ቲኬቱ የመጣው ድንበራ ላይ የመጣ አለ። ይሄን ቲኬት እንግዲህ ቲኬት መስጠት ብቻ ዋጋ ለውጥ እያመጣ አይደለም። ስልክ አሁን መኪና ውስጥ ስልክ እንዲጠቀሙ የተቆጣጣሪ ስልክ፣ የመንገድ ደህንነት፣ የትራፊክ ስልክ እዛ ውስጥ እንዲጠቀሙ አሁን የጀመርናቸው ነገሮች አሉ። ይሄም ከታሪፍ ጋር አንድ ላይ አስቀምጠን በታሽጎ
ተሳፋሪ ከዛ አይቶ መደወል እንኳን ቢያቅት ሜሴጅ እንዲጠቀም ብለን ያስቀመጥናቸው ነገሮች አሉ። ከዛ ጋር ተያይዞ ደግሞ ከዚህ በፊት የመንግስት አካላት ተብሎ የተቀመጠው ተቆጣጣሪም ጋር ይሁን ትራፊክ ተቆጣጣሪ ጋር ይሁን መንገድ ደህንነት ላይ ሰው እምነት አልነበረውም። እምነቱ ምንድነው? ምን ያክል ታማኝ ይሆናል? እኔ ደውዬ ወይ ከተናገርኩ በኋላ ወይ ሜሴጅ ከጻፍኩ በኋላ ለዛ ሰውዬው ላለመናገሩ ምን ዋስትና አለ ብሎ እምነት ያነሳቸው ነገሮች አሉ። ይሄ ተገቢ አይደለም። በቃ ደውሎ የተናገረበት አካል የትኛው አካልም ይሁን ምስጢሩን እንደተጠበቀ አድርጎ እርምጃ መውሰድ አለበት። በዘርፉ የሚስተዋሉ ችግሮችን በመቅረፍ የአገልግሎት አሰጣጡን ለማሻሻል ዘርፈ ብዙ ጥረቶች በመደረግ ላይ መሆናቸውን የገለጹት የወረዳው ትራንስፖርትና መንገድ ልማት ጽሕፈት ቤት ኃላፊ አቶ መብራተ መንገሻ በዘርፉ ዘላቂ ለውጥ ለማምጣት ሁሉም ባለድርሻ አካላት የበኩላቸውን ሊወጡ ይገባል ብለዋል። በተለይ ከአዲሱ አዋጅ አንዱና ዋነኛው እንደ ችግር ነው ብሎ የወሰደው ነገርና መቀረፍ አለበት ብሎ ያስቀመጠው እንደ ወረዳም እኛ ያስቀመጥነው አቅጣጫ የመንገድ ደህንነትና ትራፊክ ሁለቱ አንድ ላይ ቆሞ ተገቢውን የሆነ አገልግሎት ለማህበረሰብ ከ12 ሰዓት እስከ 12 ሰዓት መስጠት እንደሚችል እንደ መንግስት እኛ ያስቀመጥነው ነገር አለ። ማህበረሰብ ግን አሁን እኛ በእያንዳንዱ አካባቢ ላይ ለጥቆማ በሚመች ልክ መረጃ ሰጥተናል። የተቆጣጣሪዎቻችን ስልክ ቁጥር፣ የመስሪያ ቤቱን ስልክ ቁጥር፣ የጸጥታ ኃይልን ስልክ ቁጥር በየቦታ ይበተንባቸው አግባቦች አሉና በተቻለ መጠን ማህበረሰብ ቢያንስ ራሱን ሳያጋልጥ ራሱን ችግር ውስጥ ሳይከት በሜሴጅ ወይ በመልእክት መልክ ለኛ መረጃ ቢያደርስና ከኛ ጎን ቆሞ ይሄን ችግር ለመፍታት ከኛ ጋር አብሮ ህብረተሰብ ቢተባበርና ከኛ ጎን ቢሆን እኛም ዘላቂ የሆነ መብት ለመስጠት የአቅማችን ያክል እንጥራለን የሚል አስተያየት ነው ያለኝ። ጋኪዮዶ የተሰኘ የቦንጋ ከተማ ወጣቶች ማህበር በበጎ ፈቃድ አገልግሎት ዘርፍ ተሳትፎውን ለማሳደግ እየተንቀሳቀሰ መሆኑን አስታወቀም። ባልደረባችን ናስር ተማም ከወጣቶቹ ጋር ቆይታ አድርጓል። አማኑኤል ክንፌ እንደሚከተለው ያቀርበዋል። ከካፋ ቴሌቪዥን ጋር ቆይታ ያደረጉት የማህበሩ አባላት በሰጡት አስተያየት የበጎ ፈቃድ አገልግሎት ለህብረተሰቡ መሰጠት የሁሉም ወጣቶች የጋራ ኃላፊነት መሆኑን ገልጸው በሚያከናውኑት ተግባራት ዙሪያ የሚከተለውን አስተያየት ሰጥተዋል። ያው ጋኪዮዶ ያው ቦንጋ ዙሪያ የሚገኝ የቦንጋ አካባቢ ወጣቶች ነን። ያው አባላቱ ከ50 አባላት ነው ያሉት እና 50 አባላቱ ያው እንደዚህ ማህበረሰቦቻችን የሰሩትን ስራ እናስቀጥላለን። መንግስት እንደዚህ ይኸው ልማት ይሄን መሰለ ልማት አምቶ ኮሪደሩን ሰርቶልናል። ያን ስራ ደግሞ ያስቀጠልን ነው። እኛ በጽዳቱ የጠበቅን ብዙ ስራ ችግር ፈቺ የሆኑ ስራዎችን አብረን ለማህበረሰቡ እየሰራ እንገኛለን። ጋኪዮዶ ይባላል። ጋኪዮዶ የተመሰረተው በዋናኛነት ከአንድ አካባቢ አይደለም፣ ከተለያዩ ከቦንጋ አካባቢዎች የተውጣጡ ወጣቶች በቁጥር 48 ነን። ያው ከዚህም መካከል ለየት የሚያደርገው ይሄን አደረጃጀት ምንድነው? በ2007 በተደረገው ሀገር አቀፍ የወሰን ተሻጋሪ በጎ ስራ ከሚኒስቴራችን እርጎጎ ተስፋዬ ጋር በተለያዩ ክልሎች ማለትም በ7 ክልሎች ተዘዋዙረን ማለት እኔ ተወካይ ነበርኩትና በአፋር፣ በሶማሌ፣ በጅጅጋ ዋና ከተማ ያው ትግራይ ክልል፣ መቀሌ፣ ሀረር፣ ደሬና በተለያዩ ክልሎች 7 የሚጠጉ ክልሎች በመጓጓዝ ለ2 ወራት በጎ ስራን ስንሰራ ቆይተን ወጣቶቹ አክለውም ለዚህ ተግባር ያነሳሳቸው ምክንያት እንደሚከተለው አብራርተዋል። በከፋ ዞን በአጠቃላይ ለመስራት ነውና የምናቀደው ከነዚህም መካከል ከተሰሩ ተግባራት ከ7ቱ ክልላት የቀሰምነው ያው ችግኞች ተተክሏሉ፣ ደም ተለግሷል፣ የአረጋውያን ቤት ተገንብቷል። በአጠቃላይ ዘርፈ ብዙ ስራዎች ተሰርቷሉ ማለት ነው በሚኒስቴር መስሪያ ቤቱ። ይሄ ደግሞ እንደ ክልል እንደ ከፋ ዞን እኔ ወክዬ እኔና አንድ እህታችን እንደ ደቡብ ምዕራብ ነውና ተወክለን የሄድነው ይሄን ልምድ ደግሞ በአካባቢያችን ማንዴቱም ስለተሰጠን ለማንጸባረቅና ወጣቱን በጥሩ ስብዕና ለመቅረጽ ይሄን ነገር ይዘን መተናል ማለት ነው። ነሳሳን ያው ነዋሪ እዚሁ ሀገር ነዋሪና የከተማው ወጣት እስከሆነን ድረስ ከተማችን ከሌላው ከተማ አንጻር የለማች ጽዳቷን የጠበቀች ከተማና ከሌላው ተወዳዳሪ ከተማ ጋር እኩል እንድትሆን እና በይበልጥ ጎልታ እንድታይ ለማድረግ ነው ፍላጎታችን። ለአቻ ወጣቶችን መልእክት ያስተላለፉት የማህበሩ አባላት በዚህ ረገድ ሁሉም የድርሻውን እንዲወጣም ጠይቀዋል። ያው የምናስተላልፈው መልእክት ያው
ወጣቶች ሌሎችም ቦንጋ ላይ ያሉ ወጣቶች አካባቢያችንን እንደዚህ ህብረተሰቡ አዋቶ የሰራውን የተለያዩ ስራዎችን የህብረተሰቡን ችግር አብረን እንፍታ፣ አብረን ህዝባችንን እናገልግል የሚል ሀሳብ አለኝ። ያው አመሰግናለሁ። መልእክት ያው ወጣቱ አልባሌ ቦታ ላይ ከሚውል እነዚህ አይነት ትርፍ ሰዓቱን ወይ ደግሞ ከስራ ውጭ ያለውን ነገር በበጎ ነገር እንዲያሳልፍና በጎነት ደስ የሚል ነገርና የውስጥ እርካታ በሰራን ቁጥር አንደኛ ከፈጣሪ የምናገኘው ነው። ሁለተኛ ደግሞ ማህበረሰቡን በዚሁ ልክ ታሪክ ሰርተን እዚህ ምድር ላይ ስንመጣ ያው ጨማሪ ሸክም ሳንሆን አንድ አስተዋጽኦ አበርክተን ማለፍ እንዳለብን እንደ ወጣት ፖቴንሻሉም ስላለን ይሄን ሁሉም ወጣት ልምድ ወስዶ እንዲተገብሮ ሚል መልእክት ነው ያለኝ። አመሰግናለሁ። ጥራት ያለውን የጤና አገልግሎት ለማህበረሰቡ ከመስጠት አኳያ የሚስተዋለውን ክፍተት ለመሙላት በትኩረት መስራት እንዳለበት ተጠቆመም። የካፋ ዞን ጨታ ወረዳ ጤና ጥበቃ ጽሕፈት ቤት የ2018 በጀት የአንደኛ ሩብ ዓመት አፈጻጸም ገምግሟል። ዘገባው የወረዳው መንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። ብሩክታይት ብርሃኑ እንደሚከተለው ታቀርበዋለች። በግምገማው የወረዳው ጤና ጥበቃ ጽሕፈት ቤት ኃላፊ አቶ መንግስቱ ኃይሌ፣ የጤና ኤክስቴንሽን ባለሙያዎችና ሌሎች ባለድርሻ አካላት በተገኙበት በጤና ዘርፍ እስካሁን የተከናወኑ ተግባራትን በዝርዝር ገምግመዋል። አቶ መንግስቱ እስካሁን በጤና ዘርፍ የተከናወኑ ተግባራትን በጥሩ ሁኔታ ለማስቀጠልና ቀሪ ስራዎች ላይ ትኩረት ሰጥተን በመስራት ለማህበረሰቡ ቀልጣፋ አገልግሎት መስጠት አለብን ሲሉ ተናግረዋል። በሁሉም ጤና ስራዎች ቀበሌዎችን ሞዴል የማድረግ ስራ እየተሰራ ያለው እንቅስቃሴ ተጠናክሮ መሰራት እንዳለበትና በአጭር ጊዜ ውስጥ ለማስመረቅ መረባረብ አለብን ሲሉ አቶ መንግስቱ አክለዋል። በግምገማው የእናቶችና የህፃናት ስርዓተ ምግብ፣ የወባ ወረርሽኝ መከላከል፣ የቲቢ ልየታና ክትትል፣ የእናቶች ማህፀን በር ጫፍ ካንሰር መከላከል ስራዎችና ሌሎች ጉዳዮች ዙሪያ በጥልቀት ተገምግሟል። በወባ ወረርሽኝ መከላከል ስራ በተመለከተ ማህበረሰቡ የተሰጠውን አጎበር በአግባቡ ያለመጠቀም ውስንነቶች ላይ ግንዛቤ ማስጨበጥ ስራ በልዩ ትኩረት መሰራት እንዳለበትም ተገልጿል። አምራችና ተወዳዳሪ ዜጋ ለመፍጠር በእናቶችና በህፃናት ስርዓተ ምግብ ላይ ሁሉም ባለድርሻ አካላት ትኩረት ሰጥተው መስራት እንደሚገባ በመድረኩ ተነስቷል። ኢትዮጵያ የምታቀደውን ብልጽግናውን ማድረግ የሚችሉ ብቁ ዜጎችን ለማፍራት ለትምህርት ጥራት ትኩረት መሰጠቱን የትምህርት ሚኒስተር ፕሮፌሰር ብርሃኑ ነጋ ተናገሩም። 34ኛው ሀገር አቀፍ የትምህርት ጉባኤ ፍትሐዊና ጥራት ያለው ትምህርት ለሁሉም በሚል መሪ ሀሳብ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተካሂዷል። ዘገባው የኢትዮጵያ ዜና አገልግሎት ነው። ፍጹም ተሾመ ያቀርበዋል። በጉባኤው መክፈቻ ንግግር ያደረጉት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የትምህርት ዘርፉ ውጤታማ ዜጎችን ማፍራት እንዲችል መግባባት ተፈጥሮ ጥራትን ለማረጋገጥ ርብርብ እየተደረገ መሆኑን ገልጸዋል። በተለይም በትምህርት ዘርፉ ያሉትን ማነቆች በመፍታት ይበልጥ ውጤታማ ለመሆን የሚያስችሉ ተግባራት በትኩረት እየተከናወኑ ይገኛሉ ብለዋል። ከሁሉም በላይ ኢትዮጵያ የምታቅደውን ብልጽግና እውን ማድረግ የሚችሉ ብቁ ዜጎችን ለማፍራት ለትምህርት ጥራት ትኩረት ተሰጥቶ በርካታ ተግባራት በመከወን ላይ መሆናቸውን ገልጸዋል። ጉባኤውም በትምህርት ዘርፉ ታቅደው የተሰሩ ስራዎችን በጋራ መገምገምና የቀጣይ ትኩረት አቅጣጫ ላይ የጋራ መግባባት ለመፍጠር ያለመ መሆኑንም አስታውቀዋል። በጉባኤው የትምህርት ሴክተሩን ለማሳካት የተያዙ ግቦች ዙሪያ ሁሉም ባለድርሻ አካላት የጠራ አመለካከት በመያዝ ይበልጥ መረባረብ እንደሚገባቸው ለማስገንዘብ መሆኑንም ፕሮፌሰር ብርሃኑ አንስተዋል። የኦሮሚያ ክልል ትምህርት ቢሮ ኃላፊ ዶክተር ቶላ በሪሶ በበኩላቸው በክልሉ ቅድመ አንደኛ ደረጃ ትምህርት ላይ ትኩረት በመስጠት ለትምህርት ጥራት መሰረት መጣሉን አንስተዋል። የተማሪዎች መጠን ማቋረጥና ሌሎችንም ችግሮች ለመፍታት ሁሉም በሚገባ ልክ ተሰናስለን የትምህርት ስርዓቱን መምራት ይኖርብናል ሲሉም መልእክታቸውን አስተላልፈዋል። በጉባኤው ላይ የህዝብ ተወካዮች ምክር ቤት አባላት፣ የክልል ትምህርት ቢሮ አመራሮች፣ የዩኒቨርሲቲ አመራሮች፣ ጥሪ የተደረገላቸው ባለድርሻ አካላት የተሳተፉ ይገኛሉ ሲል የዘገበው የኢትዮጵያ ዜና አገልግሎት ነው። የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገር የኢትዮጵያ ብሔር ብሔረሰቦችና ህዝቦች በዓል ብሔራዊ መግባባትን የሚያመጣ ነው አሉም። 20ኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች በዓል ዴሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ቃል ይከበራል። የበዓሉን መሪ ቃል አስመልክቶ በተዘጋጀ የትንተና መድረክ ላይ አፈ ጉባኤ አቶ አገኘው ተሻገር እንደገለጹት የኢትዮጵያ ብሔር ብሔረሰቦች ቀን ወንድማማችነትን አጠናክሮ ያስቀጥላል ብለዋል። ሁሉም የኢትዮጵያ ብሔር ብሔረሰቦችና ህዝቦች እኩል እንደሆኑ አንስተው ኢትዮጵያ በጋራ ሆነው ሀገራቸውን ይገነባሉ ብለዋል። ባለፉት የለውጥ ዓመታት በዓሉ ሲከበር ብሔር ብሔረሰቦች ማንነታቸውን እንዲገልጹና የሌላውን ማንነት እንዲያዩ መደረጉን ተናግረዋል። በዓሉ የሚከበርባቸው ክልሎች በበዓሉ ምክንያት ኢንቨስትመንትን እንዲያስፋፉ ትልቅ እድል እንደሚፈጥርላቸው አስረድተዋል። የብሔር ብሔረሰቦች ቀን ኢትዮጵያውያን አንድነታቸውን ለማጠናከር የሚመክሩበት መድረክ እንደሆነም አመላክተዋል። 20ኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች በዓል በፌዴሬሽን ምክር ቤት
አስተባባሪነትና በማዕከላዊ ኢትዮጵያ ክልል አስተናጋጅነት በሆሳዕና ከተማ ህዳር 29 ቀን 2018 ዓ.ም እንደሚከበር የዘገበው ፋና ሚዲያ ኮርፖሬት ነው። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤቴሌም መምሩ አብሬያችሁ ቆይታ አደረግኩ። ቀሪ ከፋ ቴሌቪዥን መሰናዶች የሚቀጥሉ ይሆናል። በእኔ በኩል ሰላም ቆዩልን።